የሚጠብቀኝ የሚያጽናናኝ እጃችሁ ሚካኤል ስለው ስሙን ጠራ አምላኬ ብርሃን በላይ በራ አዛኝ ነው በእውነት እሱ ማሳዬ የሚጠብቀኝ የሚያጽናናኝ አዛኝ ነው እሱ ማሳዬ የሚጠብቀኝ የሚያጽናናኝ ከአለቆቹ ጋር የመራ የሚመላለስ በእሳት ተራራ ባህሩን ሸሸ ከማደሪያው የጌታ መልአክ ሲያናውጠው ዘንዶን አሸንፏል ስሙን በክብር ስሟል ዘንዶን አሸንፏል ስሙን በክብር ስሟል ሚካኤል ስለው ስሙን ስጠራ የአምላኬ ብርሃን በላዬ በራ አዛኝ ነው በእውነት እሱ አዛኝ የሚጠብቀኝ የሚያጽናናኝ አዛኝ ነው በእውነት እሱ አዛኝ የሚጠብቀኝ የሚያግነው ከእኔ ጋር ዘንዶን አሸንፏል ስሙን በክብር ጽፏል በራ አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ አዛኝ ነው በእውነት ፍጹም አሸንፏል ስሙን በክብር ጽፏል ስሙን ስጠራ አምላኬ ብርሃን ፍጹም አዛኝ የሚጠብቀኝ የሚያጽናናኝ አዛኝ ነው በእውነት ፍጹም አዛኝ የሚቃወሙኝ ታላቁ መልአክ ታሪክ ተሰራ እጃችን ቆመ ዘንዶን አሸንፏል ስሙን በክብር ጽፏል ዘንዶን አሸንፏል ስሙን በክብር ጽፏል ስሙን ስጠራ አምላኬ ብርሃን በላይ በራ አዛኝ ነው በእውነት ፍጹም አዛኝ መድኃኒቴ ጽድቅን አድሰኝ ይቅር በራቴ በእጃችሁ ናና መድኃኒቴ ልጆ አማኑኤል አምላክ ይወደዳል አማኑኤል አይጥለንም ከእጁ አማኑኤል ነፍስ በሞት አማኑኤል ስሸት አቀፍከኝ ስወጋዬ በራ በሥጋ ወጣኝ አማኑኤል ከዚያ ከመከራ አማኑኤል ና መድኃኒቴ ጽድቅህን አድርሰኝ ይቅር በራጎቴ ብቻ ና ራጎቴ አንተ ከኔ ጋር ነህ አዎ ከኔ ጋር ጽድቅህን አድርሰኝ ይቅር በራጎቴ ይቅር በራጎቴ ሐዋርያው መነኩሴ የመረጡት ሥላሴ ሐዋርያው መነኩሴ የመረጡት ሥላሴ ሐዋርያው መነኩሴ የመረጡት ሥላሴ ሐዋርያው የመረጡት ሥላሴ ዋሰበቃው ተክሊለ ነፍሴ ዋሰበቃው ተክሊለ ነፍሴ አቦትና
ረጅም ዕድሜ ከሙሉ ጤንነት ጋር አምላካችን እግዚአብሔር ያድልልን። እባካችሁ ከፍ አድርጋችሁ እግዚአብሔርን አመስግኑት። ምስጋናና ቀኔ ለአምላካችን ለእግዚአብሔር ለእሱ ይድረሰው። በረከቱ ደግሞ ለእኛ ለልጆቹ ይድረሰን። ሰዓታችን በአግባቡ ለመጠቀም ያህል ደግመን ደጋግመን እንላለን። አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት በወንጂ ደብረ ፀሐይ አቡነ ተክለ ሃይማኖት ወቅዱስ ሚካኤል ቤተክርስቲያን እንገኛለን። ይህ የምታዩት እየተሰራ ያለው በልዩ ህንፃ በልዩ ኪነ ህንፃ እየተሰራ ያለው የወንጂ ደብረ ፀሐይ አቡነ ተክለ ሃይማኖትና ቅዱስ ሚካኤል ቤተክርስቲያን ነው። በዘጠና ቀናት የተሰራ እየታነጸ ያለ ልዩ ኪነ ህንፃ ነውና የሁላችሁን እርዳታ፣ የሁላችሁን እገዛ፣ የሁላችሁን ተሳትፎ ይፈልጋልና በውጭ ዓለም ሆናችሁ ይህን መርሃ ግብር ይህን ታላቅ ጉባኤ የምትከታተሉ ከዚህም ያላችሁ የአቡነ ተክለ ሃይማኖት የጻድቁ ልጆች የታላቁ መልአክ የቅዱስ ሚካኤል ቤተሰቦች፣ ወዳጆች ይህንን መርሃ ግብር ይህን በረከት እንድትሳተፉ በታላቅ አክብሮት እናሳስባለን። አሁን በኦንላይን ማለት ነው የጋቢ ማልበስ መርሃ ግብር ከሀገረ ዱባይ ማለት ነው በተወካይ ይለብሱልናል። ከፍ አድርጋችሁ እግዚአብሔርን አመስግኑ። ተወካይ
ውድ ባለቤታቸው መጥተው ጋቢውን ይለብሳሉ ማለት ነው። ቶሎ የለም እሱም በሌላ ወክል ነው። እሺ ተወካይ ነው ወሰደው። እግዚአብሔርን ያመስግኑላቸው። እጅግ በጣም እናመሰግናለን። ክብር ያድነልን። ጻድቁ አባታችን አቡነ ተክለ ሃይማኖት በበረከት እየቤታችሁ እየጓዳችሁ ይግቡ። ስምና ስልክ ቁጥር ተቀበሉ፣ ይቀበላሉ ማለት ነው። ከክቡራን አባቶቻችን ጊዜ ለመቆጠብ ስማችሁ የሚጠራ ይችላል። ኢትዮጵያዊ ጻድቅ የበረከት አባት ጻድቁ አባታችን አቡነ ተክለ ሃይማኖት በየቤታችን በየጓዳችን በበረከት ይግቡ። እጅግ በጣም እናመሰግናለን። ከፍ አድርጋችሁ አመስግኑላችሁ። ክብሩ ከሁላችን ጋር ይሁን። የብፁዕ ወቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት የአባታችን ቡራኪያቸው ጸሎታቸው ሁላችንም ያግዘው። እስቲ ለተክልዬ የምትወዷቸው እስቲ ከፍ አድርጋችሁ አመስግኑልኝ። ኧረ የጻድቁ ልጆች እንደዚህ አይደለም የሚጨበጨቡ፣ ግድ የለም። እግዚአብሔር ስሙ የተመሰገነ ይሁን። ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን፣ ዋዘኞችም ለጆሮ ካወሩልን፣ የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር፣ የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር፣ እንቆቅልሽ የሆነው ሕይወታችንን የሚፈታው እግዚአብሔር፣ ድብቅ ጸሎታችንን የሚሰማን እግዚአብሔር፣ እንደ ሰው የነገርነውን አይደለም ዝምታን የሚሰማው እግዚአብሔር፣ በዝምታችን ውስጥ ያለውን ጩኸት የሚያደምጠው እግዚአብሔር፣ እምቅድመ ሕሊና ኩሎ ያአምር የተባለ እግዚአብሔር፣ ለብቻችን የምንጨነቅበትን ጉዳይ የሚያውቅ እግዚአብሔር፣ ለሰው ያልነገርነውን በር ዘግተን የምናለቅስበትን ጉዳይ ከቅርባችን ሰው ከእናትም ከአባትም ከእህትም ከወንድምም ከጓደኛም ሸሽገን ለብቻ የምንቆዝምበትን ከትከሻችን ላይ እንዲወርድልን የምንፈልገውን ደግሞ ያስነከሰን ደግሞ ያጎበጠን ቀና ብለን እንዳንሄድ ከለን ትከሻችን ላይ ያለውን ግዙፉን የተራራን የሚያክል ችግራችንን የምንተክዝበት የምንጨነቅበትን በመንገድ ላይ እጃችንን እያወራጨን የምንሄድበትን ጉዳይ ከትከሻችን ላይ ቀንበራችንን ሰብሮ ሊያነሳ የሚችለው እግዚአብሔር አሮት ሰናይ የጦር ቀሊሉት ኢየሱስ ክርስቶስ እሱ ቀላል ሸክም የለዘበ ቀንበር ነው። ማን ያውቃል በዚህ ጉባኤ የማንን ጥያቄ እንደሚመልስ? ማን ያውቃል ዛሬ እኛ አፌ ይቆረጥ እንዲህ ነው እንጂ ይሄማ የገሌ ታሪክ እኮ ነው፣ ያው ቁጭ ብሎ እየተጨፈጨፈ ነው ባል ነገርልኝ የሚሉ ሰዎች አሉ። እግዚአብሔር በቃሉ መዶሻነት እየሰባበረ እንደገና ለሱ የማንመቸውን እንድንመች አድርጎ በቃሉ መዶሻነት እየጠረበ ያስተካክለናል። የሚነገረውን ቃል እኔ በአፌ ማወራውን የኔ ጆሮ መልሶ ከሰማ እኔን ቆሞ መድኃኔዓለም እያስተማረኝ ነው። እመኑ። የሕይወት መምህራችን እግዚአብሔር ተምሃሩ ምኔ እስመ የዋህ ነው ትሑት ልቤ አይደል ያለ? ከኔ ተምሃሩ እኔ የዋህ ነኝ። የኔማ በቃል ነው መሰብካችሁ ወገኖቼ፣ እኔማ በአንደበት ነው ማወራላችሁ። በሕይወት መኖር አልችልም። ምናልባት የምሰብከውን በሕይወት ላልኖር እችላለሁ። አረማመዴ ላያስተምራችሁ ይችላል። አካሄዴ ላያስተምራችሁ ይችላል። ወገኖቼ የሃይማኖታችን ጀማሪና ራስ የተባለው ክርስቶስን ብቻ ነው የምናየው። አይናችሁን ሰው ላይ ያስቀመጣችሁ ሰዎች ከሰዎች ላይ አይናችሁን አንሱ። ሰው ይደክማል፣ ብርቱ አይደለም። ሰው ይሳሳታል፣ ፍጹም አይደለም። ፍጹም አማኑኤል ብቻ ነው። አሁን የምንሰማው ፍጹም የሆነው ጌታ አዳኝ የሆነው መድኃኒት የሆነው ከስብራታችን የሚጠግነን የመድኃኔ ዓለምን የሚያጽናናውን ተስፋ የሚሰጠውን ሕይወት የሚሰጠውን ዘላለማዊ ይፍቀድልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ጌታ ኢየሱስ ክርስቶስ ሆይ የእኔንም የዚህ የተሰበሰቡት ሕዝበ ክርስቲያን ሁሉ ኃጢአታችን እንድታስወግድልን ይቅር እንድትለን 12 ጊዜ የመሐረነ ክርስቶስ ብለን እንጠይቃለን። ያለፈውን ይቅር እንድትለን የሚመጣው በምሕረት በይቅርታ እንድትጠብቀን በእንተ እግዝእትነ ማርያም በሐልዮ በገቢር በነቢብ ከልጅነት እስከ እውቀት የተሰራ ኃጢአት እግዚአብሔር ይፍታ። በሰላም ወደ ቤታችሁ ግቡ። ጥሪ ያደርጋሉ። ጻድቁ አባታችን ታላቁ መልአክ ገናናው መልአክ ቅዱስ ሚካኤል ቤቴን ስሩ እያለ እየተጣራ ነውና ይህንን መንፈሳዊ ተግባር እንድትከናወኑ አደራ በማለት ጥሪያችን እናስተላልፋለን። አባታችን የአቡነ ተክለ ሃይማኖት ቤተክርስቲያን የህንፃ ቤተክርስቲያኑ ዋናው በር ፊት ለፊት ያለው ማለት ነው። የመሃሉ ትልቁ በር 225 ሺህ ብር ነው የሚፈጀው። ዋናው በር ማለት ነው። ብዛት አንድ ነው። የግራና የቀኝ በር ማለት ነው እና በሴቶችና በወንዶች ያለው በር ሁለቱ በር ማለት ነው። አንዱ 112 ሺህ ብር ነው። ብዛት ሁለት ነው። የሁለቱ በር ማለት ነው 225 ሺህ ብር ይፈጃል። ይህንም እንድችሉልን በቅድስት ቤተክርስቲያን መንፈሳዊ ጥሪያችን እናስተላልፋለን። በምስራቅ በር ወይም በካህናት መግቢያ ያለው በር ማለት ነው። ከቤተልሔም ስጋ መለኮት በመመለኮት የሚመጣበት ማለት ነው። በስተ ምስራቅ ያለው በር 75 ሺህ ብር ይፈጃል። ብዛት አንድ ነው። የቤተ መቅደሱ በር ማለት ነው የእንጨት ነው የሚሰራ ደረጃውን የጠበቀ የመሃሉ 300 ሺህ ብር ነው። ብዛት አንድ ነው። የግራና የቀኝ በር ማለት ነው የውስጥ የቤተ መቅደሱ 150 ሺህ ብር ይጠይቃል። ሲደመር 300 ሺህ ብር ያስፈልጋል ማለት ነው። የዙሪያዎቹ መስኮቶች ማለት ነው ከኋላ በኩል የሚያርፍበት 12 ነው። አጠቃላይ መስኮቶቹ የ12ቱ ሐዋርያት ምሳሌ ብዙ ትርጉም አለው ሰዓት ለመቆጠብ እንጂ አንዱ 107 ብር 12ን የሚያስፈልገው አጠቃላይ ማለት ነው። የ12ቱ በር የቤተ መቅደሱ ብዛት 3 ነው። ያንዱ ዋጋ 45 ሺህ ብር ይጠይቃል። የትልቁ ዶም ማለት ነው መስኮት የሚያስፈልግ ብዛት 16 ነው። ያንዱ ዋጋ 40 ሺህ ብር ነው። የግራና የቀኝ ዶም መስኮት ማለት ነው የሚያስፈልግ ብዛት 32 ነው። ያንዱ ዋጋ 35 ሺህ ብር ነው። ይህንን የምትከታተሉ እኔ የበሩን ጉባኤ የተዘጋጀው ደግመን ደጋግመን እንደነገርናችሁ ከጥቅምት 22 እስከ ጥቅምት 25 ለአራት ተከታታይ ቀናት የገቢ ማሰባሰቢያ መንፈሳዊ ባዛር በወንጂ ደብረ ፀሐይ አቡነ ተክለ ሃይማኖት ቤተክርስቲያን የተዘጋጀው ጉባኤ ባዛሩ የሚካሄደው በባህረ ጥምቀት ነው። ሙሉ ገቢው ለህንፃ ቤተክርስቲያኑ ነውና ይህ ድምፅ የሚሰማችሁ ሁሉ የአቅማችሁን አስተዋጽኦ እንድታደርጉ የጽድቅ ስራ የበረከት ስራ እንድትሰሩ ስንል በእናታችን በቅድስት ድንግል ማርያም በታላቁ ጻድቅ በአቡነ ተክለ ሃይማኖት በታላቁ መልአክ በቅዱስ ሚካኤል ስም እንጠይቃለን፣ እናሳስባለን። ከኛ የሚጠበቀው ለእናንተ ማሳሰብ ነውና መስጠቱን ማድረጉን የጽድቁን ስራ እናንተ ታውቁበታላችሁና ይህንን የቤት ስራ እየቤታችሁ እንድትወያዩበት እንድትመካከሩበት
ምን እናድርግ እንድትሉ በቅዱስ የኔታ ዳንኤል የታላቁ ደብር አስተዳዳሪ አባታዊ መልእክትና ቃለ ምዕዳን ጸሎተ ቡራኬ ያደርጉናል። ወደ ክቡር አባታችን ወደ መላከ መንክራት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኦርቶዶክስ ተዋሕዶ ልጆች በወደደንና በፈቀደን በእግዚአብሔር ስም እንደምን ዋላችሁ? አይሰማም። እንደምን ዋላችሁ? እንደምን ሰነበታችሁ? ለዚች ሰዓት እንደምን ደረሳችሁ? አልደረሳችሁም እንዴ? አልደረሳችሁም?